ሰላም የተወደዳችሁ የሜጋ ኢትዮጵያ ዩቲዩብ ቻናል ተከታታዮችና ቤተሰቦች እንደምን አላችሁ? እንኳን ወደዚህ የተመረጠና ምርጥ የሆነ ቻናል ኢትዮጵያን ከፍታ የሚያበስር ቻናል በሰላም መጣችሁ። ዛሬ ደግሞ የዛሬው ቪዲዮ ይለያል። እሱም የኢንትራንስ ኤግዛም ተፈታኞችን ይመለከታል ማለት ነው። ሰው በዚሁ አጋጣሚ ተፈታኝ ከሆናችሁና እንዲሁም ፈተናው የሚመለከታችሁ ቤተሰብ ያላችሁ ሰዎች ከሆናችሁ ይህ ቪዲዮ ለእናንተ ነው። እርግጠኛ ነኝ ቪዲዮውን ትወዱታላችሁ። እስከ መጨረሻው ድረስ አብራችሁ ቆዩ። ላይክ በማድረግ ጀምሩ። ሰብስክራይብም እንዳትረሱ። ሌትስ ስታርት ጋይስ። በዛሬው ቪዲዮ የምናየውና ማሳያችሁ ነገር ምንድነው? ያው ባላችሁ ሰዓት እና በቀረችው ሰዓት ኢንትራንስ ኤግዛም እንዴት መዘጋጀት እንዳለባችሁ ነው የምነግራችሁ። ከኤክስፒሪየንስ አንጻር ካለኝ ተሞክሮ አንጻር ማጋራችሁ ብዙ ነገር ይኖራል። ያው እንደምታዩት እዚህ ስክሪን ላይ ይሄ እኔ ስዘጋጅበት የነበረው የአምና ተማሪ ነበርኩኝ። ለኢንትራንስ ስዘጋጅበት የነበረው ሾርት ኖት ይዣቸው የነበሩ ቤዚክ የሆኑ ኮንሰፕሽዋል የሆኑ ቶፒኮች ናቸው። ዩ ጋይስ እንደምታስቡት አይደለም። ኢንትራንስ እንደ ድሮ በቁጥር ምናምን ብዙ ነገር አይደለም አሁን ላይ የሚመጣውና ኮንሰፕሽዋል ከሆናችሁ ጥያቄ ለመመለስ ቅርብ ትሆናላችሁ ማለት ነው። ሂር ዚስ አር the main and the basic concepts under physics. በዛሬው ቪዲዮአችን የምናየው ፊዚክስን ነው። ያው እንደምታዩት ከ9 ጀምሮ ነው ያለው። ይሄ 9 ነው ለምሳሌ እያለ ይቀጥላል። እያንዳንዱን በአንድ ባንድ እናየዋለን ጋይስ። ይሄ ቪዲዮ የደረሳችሁ ሰዎች የምትፈተኑ ከሆናችሁም በአሪፍ ተከታተሉ። በጣም ብዙ ነገር ታተርፉበታላችሁ። እንዲሁም ተፈታኝ ቤተሰብ ያላችሁ ብትሆኑ ደግሞ ሸር አድርጉላቸው። ሰብስክራይብ በማድረግም ዩቲዩቡን አግዙና እንጀምረውና ምንድነው ለላችሁ የምፈልገው ኢንትራንስ እንደምታስቡት አይደለም። ማለት የምናስበው ምንድን ነበር? የሆነ አጋነን አክብደን ምናምን ነገር የምናየው ነገር አለ። ያ ማለት እንደዚህ አይደለም። እውነታው ግን ኢንትራንስ እስካሁን ከምትፈተኑት የክላስ ፈተና የተለየ ኔቸር ኑሮት የተለየ ኤክስተንት ኑሮት አይደለም የምንፈራው። እኔ ለምን እንደው አይገባኝም። እያንዳንዳችሁ ራሳችሁን ሳይኮሎጂካሊም ጥያቄን በመስራት ራሳችሁን ማዘጋጀት ይኖርባችኋል። አይ ነው አምና ይህን ሰዓት እኛ ልንፈተን በምንዘጋጅበት ሰዓት ማለት ነው ብዙ አንዳንድ ተማሪዎች ያው እንደ ቴንሽንም እንደ ምን ይሆን አላውቅም ብቻ የሆነ ነገር ነበር ይህን ሰሞንና እሱ ነገር እንዳያጋጥማችሁ ብዬ ነው የመጣሁት። እሱ ነገር ስለሚያሳስበኝና ተማሪዎች እንዴት ነው አሁን ላይ ያሉበት ኮንዲሽን የሚለውን አስቤ ነው የመጣው። ጋይስ ይሄንን ቪዲዮ አይታችሁ ይሄ ቪዲዮ ይበቃል ማለት አይደለም። ማለት ምንድነው እዚህ ላይ ዋና ዋና የምላቸውን ኮንሰፕቶች ሰጣችኋለሁ። በዚህ መሰረት ጥያቄዎችን ሄዳችሁ እንድታዩበት ነው ማረጋችሁ። ማቴሪያሉን ይኸው እንደምታዩት ያው እኔ ሳወጣው የነበረው እና የጠቀመኝ ሾርት ኖት ነው። እሱን ነው ማጋራችሁ። ታዩትና እዚህ ላይ በፒዲኤፍ የምትፈልጉት ከሆነ ቴሌግራም ላይ ሀይ ትሉኛላችሁ። እዛ ላይ ሸር ላረጋችሁ እችላለሁ ማለት ነው። የእያንዳንዱ ኮርስ አለኝ። ለዛሬ የመረጥኩት ፊዚክስን ነው። ፊዚክስን እንየው። ከመጀመሪያው ስንነሳ ነው ከ9 ጀምሮ እንደሚመጣ ፈተና አውቃለሁ። የ9 ፊዚክስ እንዴት ነበር የሚለውን ስናይ ልክ 9 ላይ ብቻ ተምራችሁት ወይም ተምረ ነው የሚቀር ቶፒክ አለ። 10 ተምረ ነው የቀረ ቶፒክ አለ። እሱን ታሳቢ በማድረግ ነው ይሄን ያወጣሁትና የመጀመሪያው ቶፒክ ምንድነው የሚለው ሲምፕል ሜሽን የሚል ቶፒክ አለ 9ኛ ክፍል ማለት ነው። እሱን ነገር እሱ ላይ የተወሰነ ጥያቄ ሊመጣ ይችላል። እንዴት ነው ለሱ ጥያቄ ሬዲ መሆን የምንችለው የሚለውን ለማየት እንሞክር። ጋይስ ነው በቃ ቤዚክ የሆኑ ነገሮችን ካወቃችሁ ሌላው ሁሉ በቃ እሱን ይዛችሁ ማለት ነው የምትሰሩት ነገር ይሆናል። እንደምታስቡት ፊዚክስ ቁጥር እየበዛው አይደለም። አሁን የሚፈተኑት የሚመጡ ፈተናዎች ቁጥር ሳይሆኑ ኮንሰፕሽዋል ሞር እየሆኑ ነው። ኮንሰፕቱን ለመረዳት ሞክሩ ልላችሁ ፈልጋለሁኝ። ከዚህ ላይ የሚኖሩን ምርጥ ኮንሰፕቶች ምንድናቸው? ጋይስ ሎድ ምን እንደሆነ፣ ኢፈርት ምን እንደሆነ፣ መካኒካል አድቫንቴጅ ምን እንደው አድቫንቴጅ ኦፍ ማሽን ምንድነው የሚለውን የሚነግረን ቬሎሲቲ ሬሺዮ ነገሮች ከሰራን በኋላ ልክ ያው እኒህን ነገሮች ካወቅን ምንድነው የምንሰራው ማለት ነው። ዌስቴጅ ኢነርጂን ፈልጉ ልንባል እንችላለን። ጥያቄው ይሄ አይነት ነገር ነው የሚመጣው። ልክ ዌስቴጅ ኢነርጂ ምን ያክል ነው ዌስት ያደረገው ኢነርጂ፣ ኤፊሺየንሲ ኦፍ ዛት ማሽን ምን ያክል ነው የሚለው ነው ጥያቄ ሊመጣ የሚችለው። መጀመሪያ እኒህን ነገሮች ማወቅ ይኖርብናል ማለት ነው። ሎድ ማለት ምን እንደሆነ፣ ኢፈርት ምን እንደሆነ፣ መካኒካል አድቫንቴጅ ምንድነው። መካኒካል አድቫንቴጅ ባይ ዘ ወይ ኢት ቴልስ አስ ዘ አድቫንቴጅ ኦፍ ማሽን
ማሽኑ ምን ያክል አድቫንቴጅ ነው አለው የሚለውን የሚነግረን ነው ማለት ነው። ሶ ሎድ ማለት ያው ማሽኑ it is the force exerted by the machine ማሽኑ የሚያሳርፈው ፎርስ ነው ሎድ ማለት። ኢፈርት ደግሞ it is a force that is applied on the machine ማለት ነው። ኢፈርትን አሳርፍ ይባላል። ኢፈርትን ምንድነው የሚባለው? እንደዚያ ነገር ምንድነው ኢፈርት ማለት እኛ ነን። እኛ ከማሽኑ ላይ አፕላይ የምናደርገው ፎርስ ነው። ሎድ ማለት ደግሞ ሪቨርስ ነው። ማሽኑ ከኛ ላይ የሚያሳድረው ተጽዕኖ ነው ማለት ነው። ይህን ከያዝን በኋላ ሜካኒካል አድቫንቴጅ እንዴት ነው የምፈልገው? ሎድ ፐር ኢፈርት ብለን ካልኩሌት ማድረግ እንችላለን ማለት ነው። ቬሎሲቲ ሬሾም እንዲሁ ዲስታንስ ኦፍ ኢፈርት ባይ ዲስታንስ ኦፍ ሎድ ብለን ነው ካልኩሌት የምናደርገው። እዚህ ላይ ዩ ጋይስ ፎርስ ማን ነው? እዚህ ማሽን ሶስት አይነት ፐርፐዝ ነው ያለው። እንደምታዩት እዚህ ላይ ሶስት አይነት ፐርፐዝ አለው። አንድ ማሽን ዲዛይን ሲደረግ አይዘር ፎርስ መልቲፕላየር ነው፣ ኦር ስፒድ መልቲፕላየር ነው፣ ኦር ዳይሬክሽን ቼንጀር ነው። እነዚህን ያማከለ ነው የሚሆነው። እያንዳንዱ መኪናን በሉት ምንም ይሁን ኤኒ ማሽን ተብሎ ክሬት ዲዛይን የሚደረገው ለሶስት ፋንክሽኖች ነው ማለት ነው። እዚህ ላይ ዩ ጋይስ በኮንሰፕት ደረጃ ማወቅ ያለባችሁ ነገር አንድ ማሽን አት ታይም ቦዝ ፎርስ መልቲፕላየር ኤንድ ስፒድ መልቲፕላየር ሊሆን አይችልም። ምክንያቱም ምንድነው ከተባለ ፎርስ መልቲፕላየር ለመባል አንድ ማሽን ሎዱ ከኢፈርቱ መብለጥ አለበት። አግኝታችሁኛል። ፎርስ ከኢፈርት መብለጥ ማነው? ሎድ ከኢፈርት መብለጥ አለበት ፎርስ መልቲፕላየር ለመባል። በሪቨርስ ግን ስፒድ መልቲፕላየር ለመባል ደግሞ ምን መሆን አለበት? ኢፈርቱ ከሎዱ መብለጥ አለበት ነው የሚለው። ሲንግል ማሽን ካናት ቢ ቦዝ ስፒድ ኤንድ ፎርስ መልቲፕላየር አት ታይም። ኦኬ ጋይስ። ይህን ካልን በኋላ ዌስቴጅ ኢነርጂን ካልኩሌት ለማድረግ የምንጠቀመው ፎርሙላ ያው እንደምታያት ወርክ ኢንፑት ማይነስ ወርክ አውትፑት የምትል ነው የምትሆነው። ወርክ ኢንፑትን ዩ ጋይስ ወርክ ኢንፑት ኢፈርትን ታይምስ ዲስታንስ ኦፍ ኢፈርት ብላችሁ ማግኘት ትችላላችሁ። አውትፑቱ ሎድ ታይምስ ዲስታንስ ኦፍ ሎድ ብላችሁ ማግኘት ትችላላችሁ ማለት ነው። ከነዚህ እዚህ ላይ አካባቢ ነው የሚመጡት ማለት እንዴት ነው የሚመጣው? ፈተናውን ጥያቄ ላይ ዌስቴጅ ኢነርጂውን ፈልጉ ሊል ይችላል። ምኑን ሰጡ? ኢፈርትን ዲስታንስ ኦፍ ኢፈርት ሰጡ፣ ሎድ ዲስታንስ ኦፍ ሎድ ሰጡ፣ ዌስቴጅ ኢነርጂው ምን ያክል ነው ሊል ይችላል። ካሊያም ደግሞ እዚህ ላይም ሊመጣ ይችላል ኢፊሺየንሲውን ፈልጉ፣ አውትፑት ወርክ ኦቨር ኢንፑት ወርክ ታይምስ 100% ብላችሁ ካልኩሌት እንድታረጉት ማለት ነው። እኒህን ተጠቀሙ እና ደግሞ እዚህ ላይ ሶስቱ ነገሮች ፐርፖዝ ኦፍ ማሽን ሶስቱ ነው፣ ፎርስ መልቲፕላየር፣ ስፒድ መልቲፕላየር እና ዳይሬክሽን ቼንጀር። ይህን ከያዛችሁ በኋላ አንድ ማሽን በአንድ ጊዜ ቦዝ ፎርስ ኤንድ ስፒድ መልቲፕላየር ሊሆን አይችልም ብለናል። እሱንም ማይንድ ዩ ፕሌስ። እዚህ ላይ ሪማርክ ብዬ ያስቀመኳል። ኖ ማሽን ካን ቢ ቦዝ ፎርስ ኤንድ ስፒድ መልቲፕላየር አት ታይም። ኦኬ አንድ ማሽን ሁለቱንም በአንድ መሆን አይችልም ማለት እንዴት ነው? ፎርስ መልቲፕላየር አሳይቶ ሊወለር ፎርስ መልቲፕላየር ለመባል ሎዱ ከኢፈርቱ መብለጥ አለበት። ስፒድ መልቲፕላየር ለመሆን ደግሞ ኢፈርቱ ከሎዱ መብለጥ አለበት። ኮንትራዲክት ያደርጋል እነዚህ ሁለቱ። ሎድ ከኢፈርት ይበልጣል ካለ ኢፈርት ከሎድ ይበልጣል ካለ ኮንትራዲክት ቱ ኢች አዘር ማለት ነው ጋይስ። እነሱ ነገሮች ስለሚሆኑ አንድ ማሽን በአንድ ጊዜ ቦዝ ስፒድ መልቲፕላየር ኤንድ ፎርስ መልቲፕላየር ሊሆን አይችልም የሚለውን ኮንሰፕት ከአእምሯችሁ ላይ መያዝ አለባችሁ። ቀጣዩ ምንድነው የሚለው ዳይሬክሽን ቼንጀር ኢዚ ነው። በቃ ከአንድ አቅጣጫ ወደ አንድ አቅጣጫ ይቀይረዋል ማለት ነው። ቤስት ኤግዛምፕል የሚሆነው ፑሊ ነው። ፑሊን አሁን በአንዱ ሳይድ ስስቡት በአንደኛው ሳይድ አፕ ያደርጋል። ታይፕ ኦፍ ዳይሬክሽን ቼንጀር ሲምፕል ማሽን ማለት ነው። ሌላው እዚህ ላይ እንደምታዩት የተለያየ ሲምፕል ማሽኖች አሉ። ኢንክላይንድ ፕሌን፣ ዌጅ፣ ስክሪው፣ ሌቨር፣ ዌል ኤንድ አክስል፣ ፑሊ እኒህ ነገሮች አሉ ማለት ነው። ከዚህ ላይ ኢንክላይንድ ፕሌን ያው እንደምታዩት ኢንክላይንድ ፕሌን ማለት ራምፕ ነው። እሱ ላይ እንዴት ነው ካልኩሌት የምናደርግ የተወሰነ ጥያቄ ያን ያክል ፎከስ የሚደረግበት አይደለም፣ ግን ካያችሁ እሱን ብታዩት መልካም ነው። ኢንክላይንድ ፕሌን ላይ ትንሽ የመምጣት እድል ሊኖረው ይችላል። ሌላው ስክሪው ላይ እቺን ያዟት ፓይዲ ኦቨር ፒ። ፓይ ማለት ፓይዲ ማለት ዲያሜትር ነች። ፒ ማለት ፒቿ ክፍተቷ ማለት ነው። እሷን ነገር እንትን ብላችሁ መካኒካል አድቫንቴጅ ማግኘት ትችላላችሁ። ሌላው ሌቨር ላይ ሶስት አይነት ሲስተሞች አሉ። ፍሊ የምትል ነገር ሾርት ያዙ። ፍሊ ዛት ሚንስ ይሄ ምንድነው? ሌቨር ላይ ሶስት ኮምፖነንቶች አሉ። እነሱም
ፈርክለም ሎድ እና ኢፈርት የሚባሉ ፍሊ ብላችሁ ስትይዙ ፈርክለም ማለት ነው። ሎድ ኢፈርት፣ ፈርክለሙ ቢቲውን ሎድ ኤንድ ኢፈርት ሲሆን ሎዱ ቢቲውን ፈርክለም ኤንድ ኢፈርት ሲሆን ኢፈርቱ ቢቲውን ሎድ ኤንድ ፈርክለም ሲሆን ማለት ነው። ፈርስት ሰከንድ እና ሰርድ ኦርደር ሌበር እንላቸዋለን ማለት ነው። እዚህ ላይ እንደምታዩት አስቀምጬላችኋለሁ። እሱን ነገር ማይንድ ሌላው እንዳያችሁት ነው። ፑሊ ላይ ቬሎሲቲ ሬሾ ፈልጉ ልትባሉ ትችላላችሁ። የሆነ ግራፍ ሰጥቶ ዋት ዘ ቬሎሲቲ ሬሾ ኦፍ ዚስ ፑሊ ዚስ ሲስተም ሊል ይችላል። ምንድነው የምትሰሩት እዚህ ላይ ማይንድ ዩ ፕሊዝ ነምበር ኦፍ ሮፕ ኢን ዳት ፑሊ ዊዛውት ዘ ኢፈርት ነው። ይሄ ማለት ዝም ብላችሁ ምን ያክል ቁጥር ነምበር ኦፍ ሮፕ እንዳለ ካውንት ማድረግ ነው፣ በእጃችሁ የያዛችሁትን ሳቆጥሩ። ዛት ሚንስ ፑሊ ማለት ጋይስ እንዲህ በእጃችሁ ይዛችሁ እንትን የምትሉ ነገር ነው። በእጃችሁ የያዛችሁትን ሳቆጥሩ ሌሎች ገመድ ብዛቶች ሳቆጥሩ ቬሎሲቲ ሬሾን ትቆጥራላችሁ ማለት ነው። ይሄ ነው። ሌላው ደግሞ በጣም ወሳኙና ለወደፊትም ለአሁንም ጠቃሚው 10ኛ ክፍል ላይ ሲምፕል ማሽን በቃ 9 ላይ እንዲህ ብላችሁ ከጨረሳችሁ በቃ 9 ላይ ምንም ልታነሱት የምትችሉን ነገር የለም። በቀጥታ ወደ 10ኛ ክፍል ነው የምንሄደው። 10ኛ ክፍል ላይ በጣም ቤዚክ የሚባለው ቶፒክ ይህ ቶፒክ ነው ማለት ለአሁን ለኢንትራንስ ብቻም ሳይሆን በህይወታችን አሪፍ ኢፌክት ያለው ቶፒክ ነው። እዚህ ላይ በጣም ቀላል ነገር ነው። በጣም በአሪፍ ማንበብ መያዝ አለባችሁ። ምንድነው ልነግራችሁ ነው እያንዳንዱ ነገር። ከዚያ በዘለለ ግን እዚህ ላይ በእናንተ ሌብል እና ለኢንትራንስ ተብሎ የሚመጣ ጥያቄ ይኖራል ብዬ አላስብም። ኢንትሮዳክሽን ቱ ኤሌክትሮኒክስ ላይ ምንድነው ቴርሞኒክ ኤሚሽን ይላል። ለምሳሌ አሁን ሊመጣ ይችላል ራሱ ቴርሞኒክ ኤሚሽን የሚሆን መልስ ያለው ጥያቄ ሊመጣ ይችላል። ምን ማለት ነው ካል it is escape of electron from the heated metal surface ነው። guys ሜታል ሰርፌስን ሂት ስናደርገው ከዚያ እስኬፕ የሚያደርጉ ኤሌክትሮኖች አሉ። ዛት ዊኮል ቴርሞኒክ ኤሚሽን ይባላል። ያው ካቶድ ሬይ ኦሲሎስኮፕ ፊዚካሊ ማታውቁት ልትኖር ትችላላችሁ፣ ግን ቪዥዋል ኢሜጅ ኦፍ ኤሌክትሪካል ሲግናል ኤንድ ኦሲሌሽን ነው የሚያሳየው። ይሄ ኦሲሎስኮፕ ሲግናሎችን፣ ዌቮችን፣ ፍሪኩዌንሲ እሱን የምናይበት ነው ማለት ነው። ቀጣዩ ዳዮድ ነው። ዳዮድ በጣም ወሳኝ ነገር ነው። the main application of diode is for rectification guys. Rectification is the conversion of alternative current to direct current. ኤሲን ወደ ዲሲ alternative current up and down ያለበት current ነው guys። ሳይን ፋንክሽን የሚመስል ዌቭ ይሰጣል alternative current ማለት እሱን ሻርፕ ያደርገዋል ማለት ዋንዲ ያደርገዋል። ያንን ኦሲሌሽን የነበረበትን ከረንት ወደ ዳይሬክት ከረንት ወይም ዲሲ የሚቀይርልን ኤሌክትሮኒክ ኮምፖነንት ዳዮድ ይባላል ማለት ነው። ይችንም ያዙ። ይችም መምጣት እድሏ ከፍተኛ ነች። ዳዮድ the main application of diode ከተባለ what we call rectification ነው። what rectification means is the conversion of alternative current to direct current ነው ማለት ነው። ይህን ነገር ልትዙ ይገባል። እዚህ ላይ እንደምታዩት ዳይሬክት ከረንት is a current which flow in constant direction ኮንስታንትሊ ወደ አንድ ዳይሬክሽን ከረንት ፍሎ እንዲያደርግ ያደርጋል ማለት ነው ዳዮድ። ቀጣዩ ምንድነው? ሴሚኮንዳክተር ጋይስ። አሜዚንግ የሆነ ኮርስ ነው ሴሚኮንዳክተር። ሁለት አይነት ሴሚኮንዳክተር አይደለ? ኢንተርንሲክ እና ኤክስተርንሲክ ይባላል። ኤክስተርንሲክ አሁንም በሁለት ካቴጎራይዝድ ይደረጋል። እንደምታዩት ፒ ታይፕ እና ኤን ታይፕ ተብሎ ይከፈላል። እንዴት ነው የሚከፈለው የሚለውን ልንገራችሁ። ኢንተርንሲክ ሴሚኮንዳክተር ማለት ፒውር ሴሚኮንዳክተር ማለት ፒውር ነው፣ ምንም ዶፓንት የለውም ማለት ነው። እነዚህ ማንን ይይዛል? እነ ሲሊከን፣ እነ ጀርሜኒየም፣ እነዚህ ነገሮች ይይዛል። ሂር ላክ ኦፍ ኤሌክትሮን አለበት ይላል። ላክ ኦፍ ኤሌክትሮን አለባቸው። ሌላው ግን ዋናውና ቤዚኩ ነገር ኤክስተርንሲክ ሴሚኮንዳክተር ነው ጋይስ። ኤክስተርንሲክ ሴሚኮንዳክተር ሁለት ናቸው፣ ፒ ታይፕ ሴሚኮንዳክተር ኤንድ ኤን ታይፕ ሴሚኮንዳክተር። ኤክስተርንሲክ ይሄ ማለት ምን ማለት መሰላችሁ ጋይስ? እዚህ ላይ ኤክስተርንሲክ ሲል ኤክስተርናል ዶፓንት ይፈልጋል ማለት ነው። ዶፕድ ሴሚኮንዳክተር ነው ማለት ነው ኤክስተርንሲክ ነው። ይህ ኤክስተርንሲክ ሴሚኮንዳክተር ፒ ታይፕ እና ኤን ታይፕ ተብሎ ይከፈላል። ፒ ታይፕ ምንድነው? ኤን ታይፕ ምንድነው? ሌስ እንዩ። ፒ ታይፕ it is doped with trivalent atom guys። ሴሚኮንዳክተሮች ከባላንስ ኤሌክትሮናቸው 5 ከሆኑ ጋርም 4 ከሆኑ ጋርም
ዶፕ ሊሆኑ ይችላሉ። ሶ 5 ቫላንስ ኤሌክትሮን ካላቸው ጋር ዶፕ ሲሆኑ ሴሚኮንዳክተሮች ኤን ታይፕ ይሆናሉ ከአምስቶች ጋር ማለት ፔንታቫለንት ይባላል። ይሄኛው ግን ፒታይፖች ምንድነው የሚያደርጉት? ፒታይፖች ከትራይ ቫለንት ጋር ነው ዶፕ የሚያደርጉት። ሶ ይሄን ልትይዙ ይገባል። ፔንታቫለንት የሚባሉት ዶፕ የሚሆኑ ኤንድ ታይፖች ዶፕ የሚሆኑት ወይም ኢምፒሪቲያቸው ምንድነው? ፔንታቫለንት ነው። ባለ 5 ቫላንስ ኤሌክትሮን ካላቸው አተሞች ጋር ነው ዶፕ የሚሆነው ማለት ነው። ሌላው ጀንክሽን ይላል ሪጅን when the two types ፒ ታይፕ እና ኤን ታይፕ የሚገናኙበት ነው ይላል። ፎርዋርድ ቢያዝድ ሰሚኮንዳክተር አለ ኮኔክት the positive terminal of the p type and the negative terminal ያ ፎርዋርድ ቢያዝድ ነው ማለት ካረንት ፍሎው እንዲያደርግ ያደርጋል። ዛት ሚንስ ጃንክሽኑ ጠባብ ነው ማለት ነው። ናሮ ይሆናል ይላል። ሶ ፎርዋርድ ቢያዝድ ነው ለመባል ፒ ታይፕ ከፖዚቲቭ ተርሚናል ኦፍ ባትሪ መገናኘት አለበት። ኤን ታይፕ ከኔጌቲቭ ተርሚናል ኦፍ ባትሪ ይገናኛል፣ ይያያዛል። ኮኔክሽኑ ሰርኪቱ ሲሰራ እንደዚያ ነው የሚሰራው ነው። ሌላው እና ዋነኛው ደግሞ ትራንዚስተር አሜዚንግ የሆነ ፊቸር አለው ጋይስ። ትራንዚስተር እንደ ስዊች እና እንደ አምፕሊፋየር ያገለግላል። ይህ ፕራክቲካሊ ሲሆን በጣም አሜዚንግ የሆነ አፕሊኬሽን ነው ያለው፣ ግን ያው ፕራክቲካሊ ለማየት አልቻልንም። ሶ እንደ ስዊች ያገለግላል፣ ልክ እንደ ማብሪያ እና እንደ ማጥፊያ እንደማለት ነው። አምፕሊፋየር ከረንትን ቮልቴጅን አምፕሊፋይ ለማድረግም እንጠቀመዋለን። እሱ ማን ነው? ትራንዚስተርን ማለት። ፎቶቮልታይክ ሴል ኮንቨርት ሶላር ኤነርጂ ቱ ኤሌክትሪክ ኤነርጂ። ፎቶቮልታይክ ሴል ማለት የሶላር የምታውቅ ከሆነ ሶላር ላይ ሶላር እንትን የሚሰቀለው ማለት ነው፣ ለፀሐይ ኤክስፖዝድ የሚደረገው ፓርት ማለት ነው። ፎቶቮልታይክ ሴል ሶላር ኤነርጂን ወደ ኤሌክትሪክ ኤነርጂ ኮንቨርት የሚያደርግልን የኤሌክትሪካል ኮምፖነንት ነው ማለት ነው። ሌላው ካፓሲተር ኢዝ ዲቫይስ ዊች ስቶርስ ኤሌክትሪክ ቻርጅ ማለት ቻርጅን ስቶር የሚያደርግ ነው ካፓሲተር ማለት ነው። ብሪጅ ሬክቲፋየር ይሄ ምንድነው? ሬክቲፊኬሽን የማን አፕሊኬሽን ነው ብለናል? የዳዮድ አፕሊኬሽን ነው። ሶ ብሪጅ ሬክቲፊኬሽን ማለት ምን ማለት ነው? 4 ዳዮዶችን ተጠቅሞ ሬክቲፋይ ማድረግ ወይም ኤሲን ወደ ዲሲ መቀየር መቻል ማለት ነው። በጣም ብዙ አፕሊኬሽን አለው። ሶ እዚህ ላይ ትራንዚስተር ቅድም ምንድነው? ሰሚኮንዳክተር ፒ ታይፕ እና ኤን ታይፕ ማነው? ኢንተርንሲክ እና ኤክስተርንሲክ ብለን ነበር። ኤክስተርንሲኮች ደግሞ ፒ ታይፕ እና ኤን ታይፕ ብለን ነበር። እዚህ ላይ ደግሞ መጠን ትራንዚስተር ፒኤን ፒ ታይፕ እና ኤንፒኤን ብለን እንትን እንላለን። እዚህ ላይ ሲምቦሎችን ያዙ ጋይስ። ይሄ ሲምቦል አረው ወደ ውጭ ከሆነ አረው ወደ ውጭ ከሆነ ምንድነው የሚሆነው? ፒኤንፒ ነው። ወደ ውጭ ከሆነ ወደ ውስጥ ከሆነ ኤንፒኤን ትራንዚስተር ይሆናል ማለት ነው። እዚህ ላይ እነዚህን እንትኖችን ያዙ፣ ሲምቦሎችን እነዚህን ያዟቸው። ሜቢ ከዛ ወረደና ደግሞ ምንድነው የሚለው ሪሌይ ትባላለች። ሪሌይ ኤሌክትሪካል ኦፕሬትድ ስዊች ነች። ባይዘ ሪሌይ ማለት ሶ ከዚህ ላይ ሎጂክ ጌት አሉ። ስለዚህ ጋይስ የዛሬው ቪዲዮአችን በዚህ ይጠናቀቃል። አይ ሆፕ እንደጠቀማችሁ አስባለሁኝ። በቀጣይ መመለሳለሁ በዚህ አይነት ኮንተንት። የምጠይቁኝና መሰራላችሁ ነገር ካለ ኮሜንት ላይ አሳውቁኝ። ላይክ እና ሼር ማድረግ እንዳትረሱ። ሰብስክራይብ እያደረጋችሁ ቶሎ የምለቃቸው ነገሮች እንዲደርሳችሁ ማድረግ ትችላላችሁ ማለት ነው። ሶ በቀጣይም እንደዚሁ የቀሩትን ይዤ እመለሳለሁኝ። አንቲል ዘን ጉድባይ